ሰው የሚያደንቅ ምን ነው ላይን እኮ ቆሻሻ የሚያውቀው አላህ ነው ውስጥ አላህ ትልቅ ዋጋ የሰጠው ለውስጥ ነው ኢላ መን አተላህ ቢቀልቢን ሰሊም ውስጥ ላይ ነው እስልምና ትልቁን ጨዋታ ያደረገው ውጫዊ ገጽታማ ሙናፊቆች ይበልጡን ነበር ስታያቸው አቋቋማቸው አነጋገራቸው ፊዚካል አፒራንስ ስኬታማ ነበሩ እነሱ ከሌላው ሙእሚን እንደይለዩ ለመሆን ማለት ጨዋታው የት ውስጥ ነው ያለ ውስጥ ላይ ዘርህ አያስከብርህም ቀለምህ አያስከብርህም ገንዘብህ አያስከብርህም ማህበራዊ ደረጃ አያስከብርህም አላህ ዘንድ የሚያስከብርህ ልብህ ውስጥ ያለ የአላህ ፍራቻ አላህ ወደ እናንተ ገጽታ ወደ ሰውነታችሁ ቀጭንና ወፍራም መሆናችሁ ጥሩ ያማረ ቁመና ወይም ደግሞ ጎስቋላ መሆናችሁ እሱ አይደለም የሚያየው አላህ እሱን አይመለከትም ወደ ልቦናችሁና ወደ ስራችሁ ይመለከታል አሉ ነብዩ ሰለላሁ ዐለይሂ ወሰለም